በመካከለኛው ምስራቅ ያለው የጦርነት ሁኔታ አሁንም በከፍተኛ ውጥረት ውስጥ ይገኛል። ውድ ቤተሰቦቻችን በማድመጥ ላይ የምትገኙት ኤንኤ ዴይሊ ነው። የዛሬ መረጃዎችን ይዘን ቀርበናል። በቅድሚያ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን። እየተባባሱ የመጡ የፖለቲካ ማስጠንቀቂያዎች ቀጣይነት ያላቸው የዲፕሎማሲ ጥረቶችና በአካባቢው የሚታዩ የኃይል እርምጃዎች ሁኔታውን አሳሳቢ አድርገውታል። የኢራን የሰላም እቅድ በፕሬዝዳንት ዶናልድ ትራምፕ የብሔራዊ ደህንነት ቡድን እየተገመገመ ነው። ይህ እቅድ ጦርነቱን ለማቆምና ወሳኙን የሆርሙዝ ወሽመጥ ለመክፈት ያለመ ቢሆንም የኒውክሌር መርሃ ግብር ድርድር ግን ለሌላ ጊዜ እንዲተላለፍ ይጠይቃል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ከፕሬዝዳንት ቭላዲሚር ፑቲን ጋር በሩሲያ ተገናኝተው መክረዋል። ፑቲን ሩሲያ ጦርነቱን ለማስቆም የሚቻላትን ሁሉ እንደምታደርግና ለኢራን ያላትን ድጋፍ ገልጸዋል። ፕሬዝዳንት ትራምፕ በኢራን የቀረበው እቅድ ላይ ጥርጣሬ እንዳላቸው ገልጸው ድርድሩ የማይሳካ ከሆነ አሜሪካ ዳግም ወታደራዊ እርምጃዎች እንደምትጀምር አስጠንቅቀዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚገኙ የሄዝቦላ የሽብር ጣቢያዎችን እያፈራረሰ መሆኑን የገለጸ ሲሆን ይህም በቀጠናው ያለውን ጦርነት ይበልጥ እያባባሰው ይገኛል። በአሜሪካና በኢራን መካከል ያለው የባህር ላይ እገዳ ውጥረት አሁንም አልረገበም። በተለይ በሆርሙዝ ወሽመጥ በኩል የሚደረገው የንግድ እንቅስቃሴ በአስተማማኝ ሁኔታ አልተጀመረም። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ባደረገው መጠነ ሰፊ ወታደራዊ እርምጃ የሄዝቦላ ታጣቂዎች ለሽብር ተግባር የሚጠቀሙባቸውን ከ1000 በላይ መሰረተ ልማቶች ማውደሙን አስታውቋል። እንደ ጦር ኃይሉ መግለጫ ከሆነ ከወደሙት ተቋማት መካከል ለጥቃት የሚውሉ ልዩ ልዩ የጦር መሳሪያዎች ተከማችተውባቸው የነበሩ ህንፃዎች፣ ወታደሮችን ኢላማ ለማድረግ ፈንጂ የተጠመደባቸው መኖሪያ ቤቶችና ግንባታዎች ይገኙበታል። እስራኤል ይህንን እርምጃ የወሰደችው ከሊባኖስ በኩል የሚሰነዘርባትን ጥቃት ለመቀነስና የሂዝቦላ ወታደራዊ አቅም ለማዳከም መሆኑን ገልጻለች። ይህ እርምጃ በኢራን፣ አሜሪካና እስራኤል መካከል ያለውን ቀጠናዊ ውጥረት ይበልጥ እያባባሰ እንደሚገኝ የዜና ምንጮች ዘግበዋል። የእስራኤል መከላከያ ሰራዊት በተጨማሪም በመቶዎች የሚቆጠሩ የተለያዩ የጦር መሳሪያዎችን በቁጥጥር ስር መዋሉን ገልጿል። ከተያዙት የጦር መሳሪያዎች መካከል መትረየሶች፣ የካላሽንኮቭ አይነት ጠመንጃዎችና ሽጉጦች፣ የእጅ ቦምቦች፣ ፈንጂዎች፣ ጸረ ታንክ ሚሳይሎች፣ የአርፒጂ ሮኬትና የሞርታር ጥይቶች እንዲሁም በርካታ ቁጥር ያላቸው ልዩ ልዩ ጥይቶችና ወታደራዊ ቁሳቁሶች ይገኙበታል። እንደ ጦር ኃይሉ መግለጫ ከሆነ ይህ ወታደራዊ ዘመቻ የተመራው ቀደም ሲል በጋዛ ሰርጥ ውስጥ በንቃት ሲሳተፍ የነበረው ቢስላማክ ብርጌድ በተሰኘው የጦር ክፍል ነው። ይህ ክፍል አሁን ላይ ትኩረቱን ወደ ደቡብ ሊባኖስ በማዞር የሂዝቦላን ወታደራዊ መሰረቶች የማፈራረስ ስራ እያከናወነ ይገኛል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሁን ያለው የኢራን አመራር በስልጣን ላይ እስካለ ድረስ ሀገሪቱ የኒውክሌር መሳሪያ መያዟ አይቀሬ ነው ሲሉ ገለጹ። ሚኒስትሩ ይህንን ያሉት ኢራን በቅርቡ ያቀረበችው አዲስ የዲፕሎማሲያዊ የሰላም እቅድ አስመልክቶ በሰጡት አስተያየት ነው። እንደ ዘገባዎቹ ከሆነ የኢራን የሰላም እቅድ የሚከተለውን ዋና ዋና ነጥቦች ይዟል። በኒውክሌር መርሃ ግብሯ ላይ የሚደረጉ ውይይቶች ለሌላ ጊዜ እንዲተላለፉ ጠይቃለች። አሜሪካ በኢራን ላይ የጣለችውን ወታደራዊና ኢኮኖሚያዊ እገዳ የምታነሳና ጦርነቱን የምታቆም ከሆነ ኢራን በበኩሏ በሆርሙዝ ወሽመጥ ላይ የጣለችውን ገደብ እንደምታነሳ ገልጻለች። ማርኮ ሩቢዮ ግን የኢራን እቅድ የኒውክሌር ድርድሩን ለሌላ ጊዜ ማስተላለፉ ሀገሪቱ የኒውክሌር መሳሪያ ለመገንባት ጊዜ ለማግኘት የምታደርገው ጥረት ሊሆን ይችላል የሚል ስጋት እንዳላቸው አመልክተዋል። ማርኮ ሩቢዮ በንግግራቸው አክለውም ይህ አክራሪ የሃይማኖት አባቶች አገዛዝ በኢራን ውስጥ በስልጣን ላይ እስካለ ድረስ በወደፊት በሆነ ጊዜ የኒውክሌር መሳሪያ ለመያዝ እንደሚወስኑ በውስጤ ምንም ጥርጥር የለኝም ብለዋል። ሚኒስትሩ አክለውም ይህ መሰረታዊ ጉዳይ አሁንም መፈታት እንዳለበትና ይህ አሁንም የጉዳዩ ዋና ማዕከል ነው ሲሉ ገልጸዋል። ኢራን ስምምነት ላይ ለመድረስ ምን ያህል ቁርጠኛ ነች ተብለው ለተጠየቁት ጥያቄ ሲመልሱ ቴህራን በድርድር ረገድ ከፍተኛ ክህሎት እንዳላትና አሁን እያደረገች ያለችው ጊዜ ለመግዛት ሊሆን እንደሚችል ጠቁመዋል። በዚህ እንዲያመልጡ መፍቀድ የለብንም ያሉት ሩቢዮ የሚደረገው ማንኛውም ስምምነት ኢራን በማንኛውም ጊዜ ወደ ኒውክሌር መሳሪያ ግንባታ እንድትሮጥ በቁርጠኝነት የሚያግድ መሆኑን ማረጋገጥ አለብን ሲሉ አሳስበዋል። ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር።
መረጃው ለሌሎች እንዲደርስ ላይክ እና ሼር እንድታደርጉ እየጠየቅን አዳዲስና ትኩስ መረጃዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። በሌላ መረጃ እስከምንገናኝ ሰላም ቆዩ።